አብርሽ ነው ምንድን ነው ያደረገው? ማን ነው አንተ ጋር የመጣው? ማን ነው የመጣው አንተ ጋር? አብርሽ አንተ አብርሽ አስራት በለኝ። ማን ነው የመጣው አንተ ጋር? ቶፋ ምንድን ናቸው? ቆይ አብርሽ የምትላቸው እና ማን ናቸው? ቆይ ጓደኛዬ ነው ወይ? ቆይ ማን ነው ጓደኛዬ ናቸው? ስማኝ፣ አድምጡኝ በቃ አሁን አድምጡኝ። እሱ በሌለበት እኔ ምንም ላደርግ አልችልም። የተሰራበትን ነገር አምጡ። በቃ ተፋኒ ቶፋ የተሰራበትን ነገር አምጡ። ያን ነገር አምጡ። ያችን ዕቃ አምጧት። ከዚህ በኋላ የተደረገ ነገር ልጅ ማለት ነው። ከዛሬ ጀምሮ ነፃ አስወጣታለሁ። የተደረገበትን ነገር ያችን ዕቃ አምጧት። ምንድነው ዕቃው? አስሬ ዕቃ የምትለው ምንድነው ዕቃው? ከዚህ በኋላ ከአንተ ጋር ምንም አይነት ግንኙነት የለም። ሁሉም ነገር በግልጽ ተናገርና የምትታላቸው ነገር ትሳላችሁ። ቶሎ በሰዓት የለኝም። ሰዓት የለኝም። ቶሎ ንገረኝ። ምንድን ነው በሱ በሌለበት እኔ ምን ላድርገው? ሀብሉ ላይ ነው። በምንድን ነው የተሰራው? ሀብሉ ላይ አይደለም። ሀብሉን ቆርጣችሁ ጣሉት። ከዛስ ምን እናድርግ? ከዛስ ሀብሉ አንድ የተደበቀ ሚስጥር አለ። ሚስጥሩን ንገረኝ። ይኸውልህ ኃይለኛ የሆነ የተደበቀ ሚስጥር አለ። ንገረኝ። ፎቶ ፎቶ ላይ የተሰራው ፎቶ የት ነው የተቀመጠው? ፎቶውን አምጡልኝ። እናንተ አምጡልኝ። የተደበቀበት ፎቶ ፈላጋችሁ ፎቶውን አምጡልኝ። ፎቶ የምናመጣልህ ከሆነ ታድነዋለህ? አዎ አድነዋለሁ። ታጠፋለታለህ? አጠፋለታለሁ። ማርከሻውን ትሰጠናለህ? እሰጣችኋለሁ። ፎቶው ጋር ነው። እስከዛ ድረስ ግን ጥለን ምን ይልኝ? እሺ ከኛው ጋር አብረህ ትሄዳለህ። እሺ ከኛው ጋር አብረህ ትሄዳለህ። እሺ እንዴት ነው ፎቶ ላይ ራሱ ይስራ? አዎ ፎቶ ጋር ከኛ ጋር ነው አብሮ የሚሄደው። ከዛ በኋላ አዲስ አበባ ከኛ ጋር ሲሄድ እዛ ስቃዩ ስናገር አዲስ አበባ አይደለም። ምናምን ነው የሚመስለው። ይዛችሁ እዚህ የተሰራበት ቦታ ነው የሚፈታው። ችግር የለውም። ከኛ ጋር አዲስ አበባ ትሄዳለህ። ከዛ በኋላ ፎቶውን ስናገኝ ተመልሰን እዚህ መሆን ካለበት እዚህ ይዘን እንመጣለን። ሄደን ከዛ በኋላ ደግሞ የሚመጣውን ሁሉ ታመጣና ከዛ በኋላ እዚህ የፈለገውን ማስቀጠል ትችላለህ። ምንድነው ነው ማለት? አንተ ስለፈለግህ እኮ አይደለም እኮ እያንዳንዱ ነገር የሚፈልገውን ነገር ወይ እዚህ ትነግረዋለህ ወይ አዲስ አበባ ሄደህ ትነግረዋለህ። ካለበለዚያ እኔ እንዴት ተሰራብኝ ማለት ነው። እንደዚህ ያሰራችሁ ሰው ላይ አትቀጥሉ። ወሬ ነው የምንወጣው። መናገር አለበት እዚሁ ሁሉንም ነገር ሰው ላይ እስከ መቼ እንዲያሰራችሁ ትቀጥላላችሁ? ምንም ነው በተረጋጋ ዝም ብለህ ደግሞ አንቺ እቺ ደግሞ ማናት ቶፋ ማናት እቺ ሰማኝ ወይ ተረጋጋ። በቃ ምንድነው መረጋጋ? ይሄ ባለብን መልኩ እንስጣለን። እኛ እንውጣለን። አይመለከትም። ምን ነው አይመለከትም? በማያገባ የምትገባው የሚያገባኝ ነገር ነው የሚያገባው እንጂ ሁሉንም ነገር ቶፋ እዚህ ድረስ መስዋዕትነት ከከፈለ በኋላ ከዚህ በኋላ ወደ ኋላ ይመለሳል። መስዋዕትነትማ ተከፈለ እኮ ሞታችሁ አልነበረ? ሞተን አልነበረ? አንድ ነገር እንድታውቂው የምፈልገው ነገር ቢሆን ይኸውልሽ፣ አንቺ ለቶፋ ያናሽን ያህል ወዳጅነት ማለት ነው ቶፋ ደግሞ ለአብርሽ ወዳጅ ነው። ስለዚህ የወንድማችን አለባ እዚህ ድረስ የመጣበት ነገር ያውጣ። አሁንም ጤናማ አይደለም። ይሄ ጤናማ አይደለም። ስለዚህ ይሄ ሰውዬ መውሰድ ባለበት መልኩ እንወስዷለን። ለህግ እንሰጣለን። ራሳቸውን ይፈቱ። ይሄ ከራማውን በጀመረበት ቦታ ይጨርሳታል። እዚህ ይናገራታል። ለምንድን ነው ምን እያልሽ ነው? መሬት እንደዛ አንቺ ፌንት የነቀልሽ የወደቅሽበት እዚህ ከፋሱ ባል ነው። ይገባኛል ሀሳባችሁ። ይሄ ሁሉ የለፋበት ነገር መሄድ የምትፈልጉበት ቦታ መሄድ ትችላላችሁ። ነገር ይጨርሳል። ዝም በል ይኸውልህ፣ በምን እንድታውቂ የምፈልገው ነገር ቢኖር ማለት ነው ለቶፋ አስበሽ እንደሆነ አውቃለሁ። ግን አሁን እዚህ ሁሉ ነገር ውስጥ ስለዚህ የሁሉ መስዋዕትነት የተከፈለለት ነገር ልናድነው ይገባል። አብርሃምም አብርሽም መዳን አለበት። እኔ የሆንኩትን አይነት ነገር አዳምጠኝ። እኔ ያዳንከኝ አንተ አይደለህም ወይ? ጥያቄ እየጠየኩህ አንተ አሰማም እንዴ? እስቲ ስሙ ደንቆሮ። እሺ ንገረኝ። መስዋዕታችንም ወይ? እሺ እየሰማሁ ነው። አዳምጠኝ። አንድ ነገር
ትወጣለህ። የመጣበት ጤናማ አይደለም። መጀመሪያ ጤና ነው የሚደግመው። የፈለገ ነገር ይሁን መስዋዕት እንዲከፍል ምንድን ነው የምትለው? ይሄ ልጅ ጤናማ አይደለም። የሆነ ነገር እየሆነ ነው። መጀመሪያ ይሄ ጤናማ መሆን አለበት። አንተ ለእኔ እንደቆምከው ማለት ነው። እሱም ደግሞ ለአብርሽ እየቆመ ነው። ስለዚህ የፈለገ ያለበት ይቀድማል። በተቻለኝ መጠን ለራሴን ለመረጋጋት እየሞከርኩ ነው የምትፈልገው። ይኸውልህ አንተ ልጅ እኔ ለኔ ተወልኝ በቃ ዝም በል አንተ እንደዚህ አይነት ሰዎች መቼም ቢሆን መፈታት የለባቸውም። በዚህ አናቴን አስመታኛል።